ሰላም እንዴት ናችሁ? እግዚአብሔር ይመስገን የገብሩ ነገር ሰላም ነው። ሁላችሁ ሸር እንድታረጉ ፈልጋለሁ። ሁላችሁም ለታዋቂም ለሁሉም ሸር አድርጋችሁ የኔ ድምጥም እንዲሰማ ፈልጋለሁ ማለት ነው። እሱ ማለት ምንድነው? በባለፈው እንግዲህ 2 3 ሰርቻለሁ ቪዲዮ 10 ቀሚስ ጠፋ 10 ቀሚስ ጠፋ እያልኩ እሱ ግን እንዴት ሆኖ ጠፋ የሚለው ለኔ ራሱ እንቆቅልሽ ሆኖልኛል አሁን ማለት ነው። ምክንያቱም አመጣልሻለችው አንዷ ጓደኛ የነበረች እሷ ደላላ ስራ ነው የምትሰራ። ስለዚህ ልጆች ይመጣሉ። ሲመጡ ለነሱ 5 ሺህ ነው ከፍላለሁ። ታመጣልኛለች ልብሱ ማለት ነው። ከዚህ በፊት 5 ቀሚስ የጎንደር ቀሚስ አመጣ 5 ሺህ ከፍያታለሁ። አሁን ድጋሜ ደግሞ 10 ቀሚስ ታመጣም እንደዚሁ 5 ሺህ ልከፍላት ነበር ማለት ነው። ግን ያ ሁሉ ኦኬ ብዬ ልብሱን ሰጥቻት ሁሉን ጨርሳ ልጁ መጣ ማለት ነው። ልጁ መጥቶ ግን እዚህ ተቀየረበት አለች። የት? ዱባይ እንትን ኤርፖርት ተቀየራለች። እንዴት ተቀየረ ብዬ ስጠይቃት አይ እንደዚህ ተቀየረ። ለውጡ የት አለ? ቅያሬው የት አለ? ቅያሬው የት አለ ብዬ ስጠይቃት ምን ብትለይ ጥሩ ነው? ቅያሬውማ እዛው ትተነው መጣን አሉ። ምንድነው ቅያሬው ሲሉ ሽሮ፣ ድርቆሽ እና በርበሬ ምናምን ሲሉ ያንን ተከትዬ ዝም የቪዲዮ 1 2 3 የሰራው ግን እሺ ልጁ የት አለ? ልጁን ውሰዱኝ ከልጁ ጋር መሄድ እፈልጋለሁ ስለ አይ ትልቅ ሰው ይዞታል፣ ትልቅ ሰው ይዞታል፣ የሚያውቅ ሰው ይዞታል፣ ይመልሰዋል አሉኝ። እሺ አልኩኝ። ልጁስ አልኳት አዛው አንድ ክላሳችን እንደሚላይ አንድ ግቢ ነን። የት አለ ልጁ? ልጁ ጋር ልሄድ ስላት አይ ከምሽቱ ጋር ሄዷል አለች። ኦኬ ብዬ ዝም አልኳት። ማርያምን ነው የምላቸው አንዲት ቃል አልሳሳትም። ኦኬ ብዬ ዝም አልኩ። ከዛ ኦኬ ብዬ ዝም ካልኩ በኋላ በ3 ቀኑ ስጠይቃት ስራ ገብቷል አለች። አንደኛዋ እህቷ አይ እንግዲህ እርሽውና ሌላ ስራሽን ስሪ አለች። እሷ ያችኛዋ አስመጫዋ ግን ያስመጣችልኝ ግን አይ ቢሆንም ብሩን ከፍልሻለሁ አለች። ኦኬ ብዬ እኔም በቃ ይገኛል በማለት ሰው ይመልስልኛል በማለት ዝም አልኩ። ስለዚህ እንኳን ያን ሊመለስልኝ ሌላ ብርም ተያዘብኝ። አሁን ብርም ሊሰጠኝ አልቻለ። ስጠይቅ መልስ የለም። የአንደኛው መልሳለች እሺ አስገባለሁ የሚል ይቀልዳሉ ማለት ነው። ስለዚህ እናንተ ምንድነው እዚህ ላይ እናንተ ምን ተረዳችሁ? እቃው ለኔ አልደረሰም፣ እቃው እንዴት ጠፋ፣ ወዴት ሄደ የሚለውን እኔ አንዲት ነገር ያገኘሁት ነጥብ የለም። ስጠይቃቸው እኔን ውሰዱ ስላቸው ምን ታርጅ ትሄጃለሽ? የሆነ ቁጥር ሰጡኝ። የሆነ ቁጥር ስደውል ምንድነው ያሉኝ? ምን እቃ ነው የምትፈልጊ? የት? እንግሊዘኛ ነው የሚያወሩ። እንግሊዘኛ ብዙ አልችልም። እንግሊዘኛ ላይ የሚችል ሰው ሰጥቻ አስወራው፣ ግን ብዙ ትርጉም የለውም። አሁን እቃው የት ነው? እንዴት ደረሰ? ልጁን አስከፍለዋለሁ ብላለች። ብር በሰዓቱ ሰጥሻለሁ ምናምን ብላኝ ነበር። አሁን ግን ልትሰጠኝ አልቻለችም። ስለዚህ ሁላችሁ ሸር አድርጉና ይሄ ቀሚስ እንዴት ጠፍቶ እንደቀረ ማለት ኃላፊነት የወሰደች እሷ ናት እንጂ እኔ አይደለሁም። እኔ ብር ልከፍል ነው። እናንተ የተሰማችሁን በኮሜንትም ሸርም እያረጋችሁ ላልሰማ እንድታሰሙልኝ። ይሄ ቀሚስ ተደፍኖ እንዲቀር አልፈልግም። 10 የጎንደር ቀሚስ ማለት ለኔ ትልቅ ነገር ነው። ስለዚህ ያለውን ነገር ሸር አድርጉልኝና ድምጧን ባሰማችሁ ደስ ይለኛል። እሺ አስገባለሁ ያለችው ድምጥም አለ እኔ ጋር። እሱም አስፈላጊ ከሆነ በሌላ ጊዜ እለቀዋለሁ ማለት ነው። አሁን ግን ሁላችሁ ሸር እያረጋችሁ ለሚመለከተው አካል በሙሉ አድርሱልኝ። እኔ እቺ ልጅ እንድትጠየቅልኝ እፈልጋለሁ። ይሄ ቀሚስ የቀረ ከልጅቷ ጋር እንጂ እዚህ ይምጣ ከዱባይ ይምጣ ኢትዮጵያ ይቅር የማውቀው ነገር የለም። ስለዚህ እኔም እንደ አንድ ዜጋ የተሰማኝን ነው እየተናገርኩ ያለው። እናንተም ሁላችሁ ሸር አድርጉልኝ። ለታዋቂ ለተባሉት ሸር አድርጉና እንድትጠየቅ በህግም ሆነ በህግ ደረጃም ቢሆንም እሄዳለሁ እስከምበቃ ድረስ ማለት ነው። እና ይሄን ነው የምላችሁ። ሁላችሁ ሸር አድርጉልኝ። አመሰግናለሁ። ሸር ስለምታረጉ ስለምታበረታቱ ኮፒ ሊክ አድርጉልኝ በዛውም ማለት ነው።